ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? ይህ በገቢዎች ሚኒስቴር የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት እየተዘጋጀ ወደ እናንተ የሚቀርብ የታክስ ነክ መረጃ ፕሮግራማችን ነው። በዛሬ ፕሮግራማችን በታክስ ሕጉ ግንኙነት ያላቸው ሰዎች ማለት ምን ማለት ነው የሚለውን እንመለከታለን። እንግዲህ ማንኛውም ግብር ከፋይ የግብይት ሂደቱን በሚያደርግበት ሰዓት ግብይቱ ግንኙነት ካላቸው ሰዎች ጋር የተደረገ ከሆነ በግብይቱ ላይ የተደረገው የዋጋ ከመደበኛ ዋጋው ዝቅ ያለ ወይም ደግሞ ከመደበኛ ዋጋው ከፍ ያለ ከሆነ ለታክስ ሕግ ዓላማ ሲባል ትክክለኛ የገበያው ዋጋ ተደርጎ ይወሰዳል ተብሎ ተደንግጓል። ይህ ማለት በአንድ ዕቃ ላይ የሚደረግ የግብይት ዋጋ ግንኙነት ባላቸው ሰዎች መካከል በሚደረግበት ሰዓት ለተለያዩ ዓላማዎች ተብሎ ዋጋው ዝቅ ወይም ከፍ የሚደረግ ከሆነ ለታክስ ዓላማ የታክስ ውሳኔዎችን ለመወሰን በዋጋ ደረጃ የሚወሰደው የዕቃው ወይም የአገልግሎቱ ትክክለኛ የገበያ ዋጋ ይሆናል ማለት ነው። እንግዲህ በፌዴራል የታክስ አስተዳደር አዋጅ 983/2008 አንቀጽ 4 መሰረት ግንኙነት ያላቸው ሰዎች ማለት ምን ማለት ነው የሚለው በግልጽ ተደንግጓል። እንግዲህ ግንኙነት ያላቸው ሰዎች ማለት ምን ማለት ነው የሚለውን ስንመለከት የመጀመሪያው ሁለት ሰዎች አንደኛው በሌላኛው በፍላጎት ሊሆን ይችላል፣ በትዕዛዝ ሊሆን ይችላል፣ አንዱ የአንዱን ሀሳብ በመስጠት ሊሆን ይችላል፣ በአንዱ ይተዳደራል ወይም ይመራል ተብሎ የሚታሰብ ከሆነ እነኚህ ሰዎች ወይም ድርጅቶች ግንኙነት ያላቸው ሰዎች ተደርገው ይወሰዳሉ። ይህን ስንል እንግዲህ አንድ ግለሰብ የአንድ ድርጅት ተቀጣሪ በመሆኑ ብቻ ወይም አንድ ግለሰብ የአንድ ድርጅት ወይም የአንድ ነጋዴ ደንበኛ በመሆኑ ብቻ ግንኙነት ያላቸው ሰዎች ተደርገው እንደማይወሰዱም በዚሁ አንቀጹ ላይ በግልጽ ተቀምጧል። እንግዲህ ባለስልጣኑ አንዱ በሌላኛው አይንቀሳቀስም ወይም አይመራም ብሎ ካላመነ በስተቀር አንድ ግለሰብና የዚህ ግለሰብ ዘመዶች በሙሉ ግንኙነት ያላቸው ሰዎች ተደርገው ይወሰዳሉ። በሌላ በኩል የአንድን ድርጅት እንግዲህ በጣምራ ሊሆን ይችላል፣ ግለሰቡ ብቻውን ሊሆን ይችላል፣ ግለሰቦች ወይም ድርጅቶች የአንድን ድርጅት ሼር በመውሰድ ሊሆን ይችላል። እንግዲህ የድርጅቱን 25 በመቶና ከዚያ በላይ የመምረጥ ጥቅም የማግኘት የማስተዳደር መብትና ስልጣን ያላቸው ከሆነ በግለሰቡ እና በድርጅቱ መካከል ግንኙነት እንዳለ ተደርጎ ይወሰዳል ማለት ነው። እንግዲህ በተመሳሳይም ድርጅቶች በጣምራ ሆነው የአንድን ሼር ካምፓኒ ወይም ሌላ ሶስተኛ ወገን ድርጅት 25 በመቶና ከዚያ በላይ የመምረጥ ጥቅም የማግኘት የማስተዳደር ስልጣን ያላቸው ከሆነ በእነዚህ ድርጅቶች መካከልም ግንኙነት እንዳለ ተደርጎ ይወሰዳል ማለት ነው። በግለሰብ ደረጃ ስንመለከት የአንድ ግለሰብ ከቅድመ አያት ወደታች የሚቆጠር ዝርያዎችን በሙሉ እናት፣ አባት፣ እህትና ወንድም ወይም የእህትና ወንድም ልጆች፣ የጉደፈቻ ልጅ እንዲሁም ደግሞ ሕጋዊ የሆነ ጋብቻ የጋብቻ ውል ኖረም አልኖረም እንደ ባልና ሚስት የሚኖሩ ተደርገው የሚወሰዱ ግለሰቦች የአንድ ግለሰብ ቤተሰቦች ተደርገው ስለሚወሰዱ በእነዚህ ከላይ በጠቀስናቸውና በእነዚህ የግለሰብ ዘመዶች መካከል የተካሄደ ግንኙነት የተካሄደ ግብይት በሙሉ ግንኙነት ባላቸው ሰዎች መካከል የተደረገ ግብይት እንደተደርጎ ይወሰዳል። ስለዚህ በእነዚህ ግንኙነት ባላቸው አካላት መካከል የተደረገ ግብይት የግብይቱ ወይም የአገልግሎት አቅርቦቱ የዕቃ አቅርቦቱ ዋጋው ከመደበኛ ወይም ለሌሎች ደንበኞች ከሚቀርቡበት ዋጋ ያነሰ ወይም ደግሞ የበለጠ በሚሆንበት ሰዓት ትክክለኛ የገበያ ዋጋው በማጥናት ለታክስ ሕግ ለታክስ ዓላማዎች ሲባል የትክክለኛ የገበያው ዋጋ የግብይቱ የሚያቀርቡት ዋጋ ተደርጎ ይወሰዳል ማለት ነው። እንግዲህ አንድ ድርጅት ከነኚህ ግንኙነት ካላቸው ሰዎች ጋር ያደረገውን ትራንዛክሽን ወይም ግብይት በሙሉ የታክስ የሂሳብ ማሳወቂያውን በሚያሳውቅበት ጊዜ ውስጥ ዝርዝሩን በሙሉ አካቶ ማቅረብ እንዳለበት
የገቢ ግብር አዋጅ 979/2008 አንቀጽ 79 ንዑስ አንቀጽ 5 ላይ በግልጽ ተደንግጓል ማለት ነው። ስለዚህ አንድ ድርጅት ዓመታዊ የንግድ ማሳወቂያውን በሚያቀርብበት ሰዓት ከነኚህ ግንኙነት አላቸው ተብሎ ከሚታሰቡ ሰዎች ጋር የግብይት ያደረገ ከሆነ ዝርዝሩን አብሮ ማካተት እንዲሁም ማቅረብ ይኖርበታል ማለት ነው። ነገር ግን ይህንን ከነኚህ ሰዎች ጋር ወይም ከነዚህ አካላት ጋር ግብይት አድርጎ ዝርዝራቸውን ያላቀረበ ከሆነ ያላካተተ ከሆነ በታክስ አስተዳደር አዋጅ 983/2008 አንቀጽ 114 ንዑስ አንቀጽ 6 ላይ በተደነገገው መሰረት ይህንን ዝርዝር ያላካተተ እንደሆነ 100,000 ብር ቅጣት እንደሚያስቀጣ ተደንግጓል ማለት ነው። ስለዚህ ግብር ከፋዮች ወይም ድርጅቶች ትራንዛክሽን በሚያደርጉበት ሰዓት ግንኙነት ካላቸው ሰዎች ጋር በሚሆንበት ሰዓት በመደበኛው ትራንዛክሽን ከሌሎች ደንበኞቻቸው ጋር በሚያደርጉት የገበያ ዋጋ መገበያየት የሚጠበቅባቸው ሲሆን ይህን ዝርዝራቸውንም ደግሞ በመጨረሻ ጊዜ ላይ አካተው ማቅረብ እንዳለባቸው የታክስ አስተዳደር አዋጃችንና ደንባችን ያስቀምጣል፣ ይደነግጋል ማለት ነው። ውድ ግብር ከፋዮቻችን የዛሬ የዩቲዩብ ቻናላችንን በዚህ አጠናቀናል። በሌላ የታክስ ነክ መረጃ እስከምንገናኝ ድረስ ዩቲዩብ ቻናላችን ቤተሰብ እንድትሆኑ እንጋብዛለን። አመሰግናለሁ።